የተመድ መርማሪ ኮሚሽን ስራ እንዲቋረጥ የኢትዮጵያ መንግስት የሚያደርገው ጥረት ውድቅ እንዲደረግ አምነስቲ ኢንተርናሽናል ጠየቀ። በኢትዮጵያ የተፈጸሙ የሰብአዊ መብቶች ጥሰቶች ለመመርመር የተቋቋመው ኮሚሽን ኃላፊነት እንዲያበቃ የጠቅላይ ሚኒስትር አብይ አህመድ መንግስት የሚያደርገው ጥረት ውድቅ ሊደረግ እንደሚገባ አምነስቲ ኢንተርናሽናል ጥሪ ያቀረበ። አምነስቲ ዛሬ አርብ የካቲት 24 2015 ባወጣው መግለጫ ጥሪውን ያቀረበው መቀመጫውን በጄኔቫ ላደረገው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ነው። በአምነስቲ ኢንተርናሽናል የምስራቅ እና ደቡባዊ አፍሪካ ቀጠና ምክትል ዳይሬክተር ፍላቪያ ሙዋንጎቢያ በኢትዮጵያ ተፈጽመዋል የሚባሉ የሰብአዊ መብቶች ጥሰቶችን ለመመርመር የተቋቋመው ኮሚሽን ስራ እንዲያበቃ ኢትዮጵያ መፈለጓ እጅግ አሳሳቢ ነው ብለዋል። የኢትዮጵያ መንግስት ጥረት በሰሜን ኢትዮጵያ ግጭት፣ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ጨምሮ ከፍተኛ የሰብአዊ መብቶች ረገጣ ለደረሰባቸው ሚሊዮኖች ፍትህ ለመስጠት ቁርጠኝነት እንደሌለው ያሳያል ሲሉ ምክትል ዳይሬክተሯ ነቅፈዋል። መርማሪ ኮሚሽኑ ሙሉ ተልዕኮውን እንዲወጣ ሊፈቀድለት ይገባል ያሉት ፍላቪያ ሙዋንጎቢያ በርካታ የሰብአዊ መብቶች ጥሰቶች ይፈጸሙበታል የሚባለው የኦሮሚያ ክልልን ጨምሮ ሁሉንም የአገሪቱ ክፍሎች ማዳረስ ሊፈቀድለት እንደሚገባም አሳስበዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባላት የመርማሪ ኮሚሽኑን ኃላፊነት የሚያሰጋ ማናቸውም የውሳኔ ሀሳብ ውድቅ ለማድረግ ሊተባበሩ እንደሚገባ ምክትል ዳይሬክተሯ በመግለጫው ጥሪ አቅርበዋል። የዩኒቨርሲቲ መምህራን 2 ዓመት ሙሉ የደሞዝ ማስተካከያና የደረጃ እርከን እንዲደረግላቸው ችሎ 700 ብር ብቻ ተጨመራቸው። የቤት አበል እንዲስተካከልላቸው 2 ዓመት ሙሉ ችሎ 650 ብር ብቻ ተጨመረላቸው። የመንግስት ባለስልጣናት የቤት አበልና የኃላፊነት አበል እንዲስተካከልላቸው ጠይቀው ከ12,000 ብር እስከ 18,000 ብር ተፈቀደላቸው። አሁን ደግሞ የሞባይል ቀፎ እንዲገዛላቸው ጠይቀው ከ30,000 ብር እስከ 140,000 ብር የሚያወጣ ሞባይል ተገዛላቸው። የክልሉ መንግስት በዚህ ሳምንት ቦረና፣ ባሌ እና ጉጂ ወረዳዎችን በማሰባሰብ ምስራቅ ቦረና ሺ የሚባል አዲስ ወረዳ መፈጠሩን አስታውቋል። በውሳኔው መሰረት የናጌሌ ከተማ ወደ አዲስ የተመሰረተው ወረዳ ተመለሰ። በዚህ ደስታቸውን የሚገልጹ ቢኖሩም የሚቃወሙትም አሉ። የመንግስት የጸጥታ ኃይሎች ለግድያው ተጠያቂ ሆነዋል። ባለስልጣናት ለጉዳዩ እስካሁን ምላሽ አልሰጡም። በጉጂ ክልል የአዶላ ዋዩ ወረዳ ነዋሪ አቶ ፋንተ ቦታያ በተቃውሞ 2 ሰዎች ተገድለዋል። በቦሪ ወረዳ በአጋጣሚ በተመሳሳይ ምክንያት ወጥተው በመደበኛ ፖሊስ ከተጎዱ ሕፃናት በስተቀር እስከ ዛሬ ድረስ የተወሰኑት በሰላም ወጥተዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ሌላው በጉጂ ክልል የቦሪ ወረዳ ነዋሪ 2 ሰዎች መሞታቸውን ለቢቢሲ ተናግረዋል። በምስራቅ ቦረና ክልል መንግስት ከወጣው ጉዳይ ጋር ተያይዞ ያለ ህዝብ ምክክርና አመራር ህዝባዊ ውሳኔ አሳልፈዋል ብለዋል። በተመሳሳይ ላይ ተቃውሞዎች ተካሂደዋል ብለዋል። በተፈጠረ ግጭት የ2 ሰዎች ህይወት ማለፉንና የመንግስት ሰራተኛው መሞቱንም አክለዋል። አንደኛው በከተማው ውስጥ Ganti
Bolo,